ሰላም ጤና ይስጥልኝ። ዛሬ በዓለም ዙሪያ መነጋገሪያ የሆነው አንድ አስገራሚ ታሪክ ይዘንላችሁ ቀርበናል። ስሙ ዶናልድ ትራምፕ ይባላል። እሱ ፖለቲከኛ አይደለም፣ የአሜሪካ ፕሬዝዳንትም አይደለም። እሱ 700 ኪሎ ግራም የሚመዝን ግዙፍ ባንግላዴሻዊ ጎሽ ነው። ይህ ጎሽ ከመታረድ ጥቂት ሰዓታት ሲቀሩት የመንግስት ባለስልጣናት በድንገት ጣልቃ ገብተው ህይወቱን አድነውለታል። ለመሆኑ ይህ ጎሽ ለምን ትራምፕ ተባለ? ለምንስ ከመታረድ ተረፈ? ዛሬ ሙሉ ታሪኩን ይዘንላችሁ ቀርበናል። ይህ ጎሽ በባንግላዴሽ ለኢድ አል-አድሃ ወይም ለአረፋ በዓል መስዋዕት እንዲሆን ታስቦ ነበር ያደገው። ነገር ግን ሌሎች ጎሾች የሌላቸው አንድ ልዩ ነገር አለው። በጭንቅላቱ ላይ ያለው ወርቃማና ለስላሳ ጸጉር። ይህ ጸጉር ደግሞ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን የጸጉር ስታይል በከፍተኛ ሁኔታ ይመስላል። የጎሹ ነጭነትና በጭንቅላቱ ላይ ያለው ወርቃማ ጸጉር ትራምፕ የሚል ስያሜ እንዲሰጠው አደረገ። የሰው ልጅ ብቻ ሳይሆን ተፈጥሮም አስገራሚ ነገሮችን ታደርጋለች የሚለው ለዚህ ነው። የጎሹ ቪዲዮ ሶሻል ሚዲያ ላይ መሰራጨት ሲጀምር ነገሩ ከቁጥጥር ውጪ ሆነ። በሺዎች የሚቆጠሩ ሰዎች ከሩቅ ቦታዎች ጭምር እየመጡ ከጎሹ ጋር ፎቶ ለመነሳት እርሻው ላይ መሰብሰብ ጀመሩ። እርሻው በሰዎች ተጨናነቀ። ይህ ሁኔታ ደግሞ ለጎሾች ደህንነት ብቻ ሳይሆን እዚያ ለሚገኙ ሰዎች ከፍተኛ ስጋትን ፈጠረ። ጎሹ ቀድሞውኑ ለበዓል እንዲታረድ በአንድ ግለሰብ ተገዝቶ ነበር። ነገር ግን በህዝቡ ዘንድ የተፈጠረው ከፍተኛ ፍላጎት ነገሩን ወደ ሌላ አቅጣጫ ቀየረው። የአረፋ በዓል ሊደርስ ጥቂት ሰዓታት ብቻ ሲቀሩት የባንግላዴሽ መንግስት አንድ ያልተለመደ ውሳኔ አሳለፈ። ይህ ብርቅዬ ጎሽ መታረድ የለበትም የሚል ውሳኔ። ባለስልጣኑም በፍጥነት ወደ እርሻ በመሄድ ጎሹን ለገዛው ሰው ሙሉ ገንዘቡ እንዲመለስለት አደረጉ። ይህ አይነቱ ጣልቃ ገብነት በእንስሳ ታሪክ ውስጥ በጣም ብርቅ ነው። መንግስት ጎሹን ከእርድ የታደገ ብርቅዬ ተፈጥሮ ስላለው እና ለቱሪዝም እንዲሆን ለሳይንሳዊ ምርምር ሊጠቅም ይችላል በሚል እምነት ነበር። አሁን ትራምፕ ሙሉ በሙሉ ደህንነቱ ተጠብቆ በዳካ ወደሚገኝ ብሔራዊ መካነ አራዊት ተወስዶ እዚያው ልክ እንደ አንድ ታዋቂ ሰው ልዩ እንክብካቤ እየተደረገለት ይገኛል። እድሜውም ገና ወጣት በመሆኑ ለቀጣይ ዓመታት ለጎብኚዎች ክፍት ሆኖ እንዲቆይ ተወስኗል። እስኪ ያስቡት፣ አንድ ጎሽ ስለተለየ ለተፈጥሮ ብቻ ከሞት ተረፈ። ይህ ታሪክ ውብና ልዩነት ህይወት ያድናል የሚል ጥያቄ ያስነሳል። እናንተስ በዚህ ታሪክ ላይ ምን ትላላችሁ? መንግስት ጣልቃ ገብቶ ጎሹን ማዳኑ ትክክል ነው ወይስ እርዱ መካሄድ ነበረበት? አስተያየታችሁን ኮሜንት ላይ ጻፉልን። ይህ ታሪክ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለተጨማሪ አስገራሚ ቪዲዮዎች ሰብስክራይብ ያድርጉ።